በህይወቴ ትልቅ ስራና የረካውበትን ስራ የሰራሁት ፓርኪንግ እሰራለሁ በጊዮን በኩል ማለት። ከዛ ሰለሞን ቦጋ ለመጣ እዛጋ አስቆምኩት። አስቆሚው ከጨረስኩ በኋላ በሚገርም እንክብካቤ ነበር። ከዛ እንካ 200 ብር ምናምን ነገር ሲለኝ አረ በፍጹም አልፈልግም ሰለሞን፣ አንተ እኮ ለሌሎች ወገኖች የምታደርገው ትልቅ ነገር ነው ምናምን፣ እኔ ከአርቲስቶች አልቀበልም አልኩት። የምርህን ነው? አረ በእናትህ አለኝ። አረ ኖ አልኩት። ከዛ በቀጣይ እንደሚመለስ አውቃለሁ። አይኑ ላይ የሆነ የሚነግረኝ ነገር አለ ማለት። ከዛ በሌላ ቀን ክላክስ ያደርጋል ቦታ እንድሰጠው። ከዛ ይጠራል ተባልኩ። ከዛ መጣውና ቦታ ሰጠውት። ከሰጠውት በኋላ ተመልሶ መጣ። እንደሌላው ቀን ገንዘብ ልስጣ አላለኝም። እንዴት ነው ወንድሜ ምናምን ተባባልን። ከዛ ላንተ ስጦታ አለኝ ምናምን ነገር አልኩት። ስጦታ አዘጋጅቼለት ነበር። ደስ ይለኛል እሺ ምናምን ነገር አለኝ። ከዛ ሰጠውት። ያው የሰጠውት ምንድነው የሚካኤል ሆኖ ውዳሴ ማርያም ነው የሰጠውት። ከዛ አረ በጣም አመሰግናለሁ በጣም ግን እኔ ሙስሊም ነኝ አልኩት። ያው ሚካኤልን እንደምትወድ ስለተነገረኝ ነው ይሄን ነገር ያደረኩት አለ። ከዛ ተቃቅፈን ተለቃቀስን እና ሰለሞን ቦጋለ ሌላ ሚዲያ ላይ አውርቶት ሊሆን ይችላል ላይሆን ይችላል። እኔ አላህ አይለመነኝ ይሄን ነገር ካላደረኩ ማለት ነው። እና ከሊፋ ጃቪ ነኝ። በሌላ ቪዲዮ እስክመጣ ድረስ ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ዋላቭ